በብዙዎቻችሁ ጥያቄ መሰረት ዳሳ ማድረግ የጀመርኩትን መጽሐፍ ልቀጥል። The 48 Law of Power የሚለውን በሮበርት ግሪን የተጻፈው መጽሐፍ ዛሬ ማውራችሁ 15ኛ ላይ ያለ ትንሽ ኮንትሮቨርሳል የሆነ ምናልባት ብዙ ሀገሮች ላይ እንዲታገድ ያደረገው ህግ ነው ብዬ አስባለሁ። ምን ያህል መሰላችሁ? crush your enemies total ይላል። ጠላቶቻችሁን ጨርሳችሁ አጥፉ ወይ ደግሞ ሙሉ በሙሉ አጥፉ የሚል ሐሳብ። ምን የሚል ሐሳብ መጽሐፍ የሚያነሳው መሰላችሁ? ጦርነት መሃል በአንድም በሌላ መንገድ እንዴት ነው ጠላቶቻችሁ እጃችሁ ላይ የሚገቡባቸው ሁኔታዎች አሉ ወይ የምታሸንፉበት ሁኔታ ይመጣል። እንደዚህ አይነት ሁኔታ ሲያጋጥማችሁ ጠላቶቻችሁ አትራሩላቸው፣ ጨርሳችሁ አጥፋችሁ የሚል ሐሳብ ያነሳል። ለምን ካላችሁ አሪፍ ምሳሌ ይጠቅሳል። ስለ ናፖሊዮን ቦናፓርት ያወራል። ናፖሊዮን እንግዲህ እንደምታው ከፈረንሳይ ተነስቶ ዩሮፕን በቃ ድል የነሳ ታላቅ ሰው ነው። በቃ ትልቅ ጀነራል የነበረው ትልቅ መሪ የነበረ ሰው ነው። ግን አንድ ቀን የተለያዩ ሀገር መንግስታት ተሰብስበው ሊወጉት መጡ እና ሰራዊቱ እየተሸነፈ ሲመጣ አንድ ኦልቲሜተም ላኩለት። እናከብርሃለን፣ በክብር አንድ ደሴት ላይ ተቀመጥና እዛ ኑር፣ ከዚህ በኋላ ግን ከዛ ደሴት እንድትነሳ አንፈልግም። በቃ እስር ቤት ነፃ እስር ቤት እንደዛ እንዳሉት ታያላችሁ። እና ናፖሊዮን እጅ ሰጠ። ኤልባ የምትባል ደሴት ላይ ለተወሰነ ጊዜ እንደተቀመጠ ታያላችሁ። ግን ምን ይላል መጽሐፉ? ናፖሊዮን እዛ አላስቻለው፣ ተመለሰ። ከእንደገና ወደ ፈረንሳይ ተመለሰ እና በሱ ቦታ ላይ ስልጣን የያዘ ሰው ሰራዊቶቹን ላከበት። ይሄ ሰው እንዳያበልጥ ያዙት ብሎ መንገድ ላይ ሰራዊቶቹ ናፖሊዮን ለመያዝ ሲሰበሰቡ ናፖሊዮን ራሱ ህዝብ መሃል ገብቶ ማለት እኔ ታቁኛላችሁ፣ የእናንተ መሪ ነበርኩ፣ አብሬያችሁ ተዋግቻለሁ፣ ለሀገሩ ጠላት ነው፣ ሀገሩን አይወድም ብላችሁ የምታስቡ ከሆነ ይኸው ራሴን አለ። በጣም በሚገርማችሁ ሁኔታ ፊልም አለው በነገራችን ላይ በራሱ የተሰራ ፊልም። በጣም በሚገርማችሁ ሁኔታ አብዛኛው ሰራዊት ከሱ ጋር ወግኖ ያንን መንግስት እንደጣለ ከእንደገና ተነስቶ ያሰሩትን ይሄ እዚህ ደሴት ላይ ያስቀምጡትን ሰዎች ሊወጋ እንደወጣ ታያላችሁ። ነው ጠላቶቻችሁ ሙሉ በሙሉ ጨርሳችሁ ዲስትሮይ ካላደረጋችሁ እናንተ ናችሁ የምትጎዱት። ምክንያቱም ይሄ ሰው ዝም ይልና በኋላ አቅም ያለው ያዳፍነዋል። ምን ይላል የሆነ ሳለ አቅም ቢውልድ አድርጎ እንደሚነሳ ይናገራል። እንደው አንድ ነገር ልጨምርላችሁ፣ የዚህ ደግሞ ተቃራኒ ይሆናል። አሁን እናንተ ናችሁ እያሸንፋችሁ ያላችሁ ጨርሳችሁ አጥፋችሁ የተባላችሁት። እናንተስ ብትሸነፉ፣ እናንተስ እጅ መስጠት ያለባችሁ ሁኔታ ቢፈጠር ምን ታደርጋላችሁ? ጻፉ ይላል መሰላችሁ አንደኛው ህግ ላይ ዩዝ ሰረንደር ቴክኒክ ይላል። እጅ የመስጠትን ቴክኒክ ተጠቀሙ። ለምን? ጠላቶቻችሁ እየከበባችሁ እንደሆነ ባወቃችሁ ጊዜ ኢጎይ ኩራት አልጫ እኔ ማስሜ እኔ ማንትና አትበሉ፣ ቶሎ እጅ ስጡ። ለምን? ቶሎ እጅ የምትሰጡ ከሆነ ጠላቶች እናንተን ሲያገኙ የሚያስቡት ሁለት ነገር ነው፣ ወይ ማሰር ወይ ማዋረድ። ዛሬ ብትዋረዱ ይሻላል ይላል ጸሐፊው። ቶሎ እጅ ከሰጣችሁ እናንተን ለመግደል ሰው ያስቡ። ቶሎ እጅ ስጡና ኃይል አጠራቅሙ፣ ጉልበት አጠራቅሙ፣ ስትራቴጂ አውጡ። ከዚያ ልክ እንደ ናፖሊዮን መልሳችሁ ለማጥቃት እንድትሞክሩ መጽሐፉ ይናገራል። በጣም ሰፊ መጽሐፍ ነው። ሰፊ ሪቪው ሰርች ያስቀምጬላችኋለሁ። እዛ ላይ እንገናኝ።